ከባዱ ለምናምንም እነሱ ስለ ትምህርት ነው ብቻችን ነበር ብቻችሁ ፈተናዎችን ተቋቁሞ በአንተ እድሜ። ስለዚህ ከዛ በኋላ ደውሎ አላወራችሁም በስልክ ነው? አላወራንም። እየቀረም ያለ አይመስለኝም ግን ቀብቻለሁ። ካሊድ እንግዲህ መጀመሪያ እግዚአብሔር ያጽና። አንተ ገና ሕፃን ልጅ ነህ። በዚህ ሁሉ ሁኔታ ውስጥ ሆኖ እንደዚህ አይነት ፈተና መፈተን መቻል በጣም ትልቅ ነገር ነውና ለብዙ ልጆች ምሳሌ መሆን የምትችል ነህና እኔ ተደንቄያለሁ ስሰማ። እስኪ ግን ስለ ሁኔታው ስለዛ ጊዜ እስኪ ንገረን። ማዘር በህይወት ከማለፏ በፊት ነው ወይስ የዛን ቀኑ ልታርፍ በነበረበት ሰዓት ነው ተፈተነ ያለች? ልታርፍ ስትል ነው ማታ ማለት ማታ። ትንሽ ስሜቱ ተሰማትና ያሞት ከዛ በኋላ በቃ ስታርፍ ስትል ይሄን አደረሰ። ኦኬ። ሰው ነበረ? ብቻችሁ ነበራችሁ? ብቻችን ነበር። ብቻችሁ? ሰው ገብቷል። ሰው በቃ መጥቶ ጠይቃት ነው የሚወጣው። ህመሙ እንዴት ነው? ረጅም ጊዜ የቆየ ነው? ረጅም ጊዜ። ምንድነው? ምን ሆና ነው? ምንድነው? 4 ወር እጢ የሆነ ጊዜ ወደ 4 ወር ነው የታመመችው? 4 ወር። ከመጀመሪያም ስትወልድ ነው እጢ ወጣበት፣ እዚህ አይደለም። ከዛ በኋላ በቃ እጢው እያደገባት ሲመጣ ያድጋል። ታውቃለህ፣ እያደገ ሲመጣ በቃ ሰዎቹ ይሄን ነገር አውጪ ትልቅ ሳይሆንብሽ ሳያድግብሽ አውጪ ስላት ሰዎቹ እኔ ልጆቼ ትንሽ እስከሚያድጉልኝ እኔ አላወጣም ብላ እምቢ አለች። ለእናንተ ብላ ማለት ነው በሞት የሚል ፍርሃት። ከዛ በኋላ እየሄደች ያለች እቃ ተሸክማ ማለት ነው ከረገዳዲ እየሄደች ያለች እዚህ ታች አይታቸው ከሆነ የሆነ ዲሽ አለ እዚህ መምጫው ጋር ዲሽ አለ፣ እዛ ውስጥ ወደቀች። ወድቃ በቃ ትንሽ ተሰማባት። ከዛ በኋላ ህመሙ በጣም አመመት ያማታ። ከዛ በኋላ ቀጥታ ወደ ጤና ጣቢያ ወሰድን። ጤና ጣቢያ ስንወስዳት ከዛ በኋላ ቀጥታ ወደ ሚኒሊክ ሪቨር ጻፉልን። ከዛ በኋላ ያማታ ኦፕራሲዮን አውጋ 2 ሰዓት አካባቢ ገብታ ማታ 7 ሰዓት አወጣት። ተሰራላት ወይስ ሳይሰራ? ተሰራላት። ማታው ያማታ ማለት ነው አርማ ምናምን። ከዛ በኋላ አልጋ ያዘችና በቃ እዛው ተመላልሼ እኔው ነበር ከማክማት ሁሉ ነገር በቃ አትሜት ምናምን ሰርቼ እዚሁ መጥቼ ሰርቼ እዛው የተመላለስኩ በቃ እንትን ያረኳት ነበር፣ ያሰማንኳት ነበር። ሌላ የቅርብ ቤተሰብ ምናምን አክስት፣ አጎት ምናምን ምንም አባታችሁስ? የለም። እሱም ሌላ ሀገር ሄዶ ሌላ ትዳር። እና ከዛ በኋላ እናንተን መጥቶ ሊያገኛችሁ አልሞከረም? አልመጣም? ስልክም አልደወለም? እንዲመጣ ስልክ ብር ምናምን በቃ ትራንስፖርት የሚያሳብበው ነገር የለም። ብሩን ላኩለት ሰዎቹ እንዲመጣ። ብሩንም ላሻርገው ቀረ። ብሩን የትራንስፖርት ብር ተልኮለት ሳይመጣ ቀረ። ስለዚህ ከዛ በኋላ ደውሎ አላወራችሁም በስልክ ነው? አላወራንም። ከዛ ማዘር ሰርጀሪ ተሰርቶላት ወደ ቤት መጣች። እዛው ነው ያረፈችው? እዛው ነው ያረፈችው። አይ ማለት እዛ ቆይታ ነው። ከቆየች በኋላ መጣች። ሰርጀሪ ተሰርቶላት ወደ ቤት መጣች። እዚህ ነው 4 ወር ምናምን። ከዛ ሰርጀሪው ከተሰራ በኋላ ነው 4 ወር ታማ የቆየችው? ሰርጀሪው ከተሰራት በኋላ እዛ ራሱ 1 ወር ነው ምናምን ነው ቆየችው ሆስፒታል። ከዛ በኋላ ተመለሰች። እዚህም በቃ ልሻላት አልቻለም። ምንም ነገር አትበላ ነገር አትመለስም። በቃ ከዛ በኋላ ደግመን ማለት ነው እዛ ምኒልክ መለስናት። ሌላ እንትን የለብሽም፣ ሌላ በሽታ የለብሽም፣ የምግብ ነው በቃ አትሚት ምናምን የበግ ስጋ እሱም ካገኘሽ ቢ ምናምን አለ። ከዛ በኋላ ልክ እንደገባች በጣም ቆይታ ነበረ። ከዛ በኋላ ያማታ ያቀን የፈተና ቀን ነበረ። ደግሞ ያማታ 12 ሰዓት ነበረ ያለፈችው። ምሽት 12 ሰዓት እሷ ያረፈችው ማለት ነው። ማታ ነበረ ግን አደራው ፈተናዬም ቀኑን ታውቃለች። በቃ ነገ ፈተናዬም እንደሆነ ነግሬያታለሁ እኔም በደስታ ማለት ነው። እሷን ደግሞ ሳላቅም ከዛ በኋላ ስነግራት እሷም በቃ ትንሽ ልትሞት ስትል ይሄ ልጆች ከአንተ ሌላ ሰው የላቸውም፣ እነዚህ 2 ልጆችን አሳድግ፣ እናም ትምህርትህን ተማር፣ አታቋርጥ፣ የፈለገ ነገር ቢደርስብህ አለችኝና እነዚህ 2 ልጆችን ደረሰች።
እሷ ካረፈች በኋላ ወደ ትምህርት ቤት ሄድክ ጧት ተነስተህ ማለት ስሜቱ እንዴት ነበር? ወደዛ ሄደ እሺ ፈተና ተቀመጥክ። ስትፈተን የነበረው ስሜት እንዴት ነበር? ስሜት ተባልበለ ነው ዝም ብዬ እያለቅስ ነው እያስታወስኩ ለማስታወስም እየሞከርኩ ማለት ከባድ ነው። አሁን እንኳን በአንተ እድሜ ትልቅ ሰው ሆኖ አንዳንድ እንትን ያው በጭንቀት ራሱ ለመንትን የሆነ ቴንሽን ራሱ ሲይዛችሁ ከባድ አይደለም? ፈተና ማትሪክን ያን ነገር እየተፈተንክ እዚህ ጋር እናት አለችና ስሜቱ እንደው በትክክል ራሱ መቀባት ሲያልክ ፈተናው በሙሉ ቀብተህ ወጣ? ቀባ እየቀረም ያለ አይመስለኝም ግን ቀብቻለሁ። ከዛ እንትን ፖስት ከተደረገ በኋላ ያንተ እናት ማረፋና ፈተና መቀመጥ ፖስት ከተደረገ በኋላ ብዙ ሰዎች አንተን ሊረዱ በጣም አዘኑ። እንደዚህ እናግዘው ምናምን ብዙ እንቅስቃሴ የተደረገ ሰውም አንዳንድ ሰው የሚችለውን ነገር አድርጓል ብዬ አስባለሁና አሁን እኔ አንዲት ሊሊ የምትባል እህታችን በጣም ደግ የሆነች እህታችን ከዚህ በፊትም በጣም ብዙ ስራዎችን የሰራች በሰዓቱ አየችና በጣም ልቧ ተነክቶ እኔ ይሄ ልጅ ትምህርቱን እሱን ብቻ ሳይሆን ወንድሞቹን ጭምር እሱ ስራ መስራት እስከሚችል ድረስ 18 ዓመት ሞልቶት መስራት እስከሚችል ድረስ እያንዳንዱን ወጪ የትምህርት ቤታቸውን የቀለባቸውን ሙሉ በሙሉ እችላለሁ ብላ ለጠፈች። ከዛን ከኔ ጋር ማውተን ቃል በቃል እንደዚህ ብላኛለች። አሁን በድጋሚም ሄደ ይሄን ነገር እንድታረጋግጥላቸው ፈልጋለሁ። እያንዳንዱ ነገር እሱን ብቻ አይደለም ልጆቹ ወንድሞቹንም እሱ መስራት 18 ዓመት ሞልቶት ስራ መስራት እስከሚችል ድረስ እያንዳንዱ ነገር ከበር አደርጋለሁ። ሊሊ ትባለታችን ይሄን እንድነግራችሁና ነገሮች ደግሞ ቶሎ ስራዎች እንዲጀመሩላችሁና ቤቱ ደግሞ ለተመልካቾች እናሳያቸዋለን ቤቱ ምን እንደሚመስል። አሁን አጋጣሚ መብራት ስለሌለ ከመጣ ሁሉን ነገር እናሳያቸዋለን። ዛሬ ክለለም በቀጣይ ቀን ቢሆን እያንዳንዱ ነገር እናሳያቸዋለን። ቤቱ ይሰራል። እያንዳንዱ ነገራችሁን ግን ከበር ታረጋለች። ይሄ ቤቱ እዚሁ አካባቢ እዚህ እናንተ ሰፈር ምትቆዩበት ቤቱ ተገንብቶ እስኪያልቅ ምትቆዩበት ቤት ካለ ሰየው፣ ካልሆነ ግን እኔ ቦታ አመቻችላችኋለሁ ብላለች። ቤቱ ተገንብቶ እስከሚያልቅ ድረስ አርፎ የሚቆዩበት አዘጋጅላችኋለሁ ብላለች። እህታችን እስከሚገነባ ድረስ ማለት ነው። እዚሁ ሰፈር የምታርፉበት ቤት ከተገኘ እሰየው፣ ካልሆነ ግን ተገንብቶ እስከሚያልቅ ድረስ እኔ ማረፊያ አዘጋጅላችኋለሁ ብላለች እህታችን። ከዛ ውጪ ግን ለህዝቡ አሁን ይሄን እናንተን በጣም ብዙ ደጋግ ኢትዮጵያውያን አሉ፣ ደግ ልብ ያላቸው ኢትዮጵያውያን አሉና መርዳት እንዲችሉ አሁን እኔ እስካሁን ባለኝ እንትን በሰማሁት መሰረት እህታችን ያለችው ነገር አለ። በሶስቶቹ በተቋቋሙት ኮሚቴ ደግሞ ምን ያህል ብር ነው የተሰበሰበው? ምናልባት የምታውቀው ከሆነ እንደነገሩኝ ከሆነ 1.5 ሚሊዮን ብር በቂ የሆነ ብር የሰጡን የለንም። በቃ ብዙ ሰዎች በአካውንት እንትን ነው ያገዙን በቃ እንጂ በአካል መጥቶ ብር ሰጡን ምናምን የሄዱ ሰዎች። ስለዚህ በኮሚቴዎቹ ብቻ የተሰበሰበው ገንዘብ ነው እጃችሁ ላይ ያለ እንጂ ሌላ እጃችሁ ላይ ያለ ገንዘብም የለም፣ ሌላ የሚታይ ነገርም የለም። አሁን የለም። አንድ ሰው አለ ኦብሳባም የሚባል እሱ ብቻ ነው መጥቶ እዚህ ቤት ትንሽ ቪዲዮ ምናምን ቀርጸው 100,018 ምናምን ብር የጎበኘን ሰው በጣም ብዙ ነው። በቃ እነሱ ምንድነው የሚፈልጉት በአካል በቃ ሶሻል ሚዲያ ላይ ምናምን አድርገን ሰው እንዲያግዛችሁ ምናምን ነው እንጂ በአካል መጥቶ በቃ እንደዚሁ ብር ሰጥቶን ጀንት ምናምን ይሆን ያለ ሰው የለም። በቃ ስለዚህ ኦብሳ የሚባለው ሰውዬ 118 ሺህ ብር በካሽ ሰጥቷል። ባዱላ ምናምንም እነሱ ስለ ትምህርት ነው መጥቶን በቃ አንተን ወስጄ አስተምራለሁ አለ። እሱ ሐሳብ ግን አልሆነም። ከምን ማለት እነዚህ ሁለት ልጆች እዚህ ጋር እንደምታዩት የእናት ያደራ ናቸው። ስለዚህ እኔ እነሱን ትቼ እጄ መማር አልችልም። በቃ ስለዚህ ነው እንጂ ሌላ ሰው የለም። ስለዚህ አሁን ተመልካቾቻችን የምትመለከቱም ያለው ነገር እነዚህ ልጆች ጋር በተያያዘ ያለው ነገር እንደዚህ ነው። በተቋቋሙት ሰዎች 1.5 ሚሊዮን ብር ተሰብስቧል። ሊሊ የምትባል ቀደም እንደነገርኳችሁ ሊሊ በላይ የምትባል እህታችን ደግሞ እነዚህ ልጆች ሳይለያዩ አንድ ላይ ሆነው ካደጉበት ከእናታቸው ሰፈር ሙሉ የትምህርት ቤት ወጫቸውን የሱን ብቻ ሳይሆን የነዚህ ልጆችም ትምህርት ቤታቸውን የሚበሉትን እያንዳንዱን ነገር ይሄ ልጅ 18 ዓመት ሞልቶት ስራ መስራት እስከሚችል ድረስ አግዘዋለሁ ብላለች። ፖስት እናደርግላችኋለን ትክክለኛ መረጃ። አሁንም ብዙ ደጋግ ኢትዮጵያውያን አሉና እናንተ ማድረግ የምትችሉትን
እግዟቸው፣ እንግዛቸው እነዚህ ልጆች። እናንተ ማገዝ ማችሉ ከሆነ ደግሞ ማገዝ የሚችሉ በጣም ብዙ ሰዎች አሉና ለነሱ በማድረስ ደግሞ እነዚህ ልጆች እናስተምራቸው። የሁላችን ኃላፊነቶች ናቸውና እናስተምራቸው እላለሁኝ። እናታቸው ቤት ነው፣ እዚህ ሰፈራቸው ያደጉበትን የለመዱትን አካባቢ ሳይለቁ ይህን ቤት አንድ ላይ እንገንባላቸው። የበኩላችሁን አሁንም እንድታደርጉ አካውንት ለጥፍላችኋለሁ እንድታደርጉ ጠይቃችኋለን። በእኔ በኩል ጨርሻለሁ። ካሊድ የምትለው ነገር ካለ መልእክት አስተላልፍላችሁ። እኔ ሌላ መልእክት የለኝም። እነዚህ ልጆች ምናምን አንድ ላይ እዚሁ እንዲረዱ ነው የምፈልገው። እዚሁ ሰፈር እዚሁ መልካም። ሌላ መልእክት እሺ፣ እናመሰግናለን። እንግዲህ እንግዛቸው፣ ለብዙ ሰው አድርሱት። የምትችሉትን ሰዓት ንቁ። ደግሞ እያንዳንዷን ነገር ደግሞ ሰፖርት ማድረግ ለእነዚህ ልጆች ጠቃሚ ስለሆነ የምትችሉትን አድርጉ ለማለት እንወዳለን። እናመሰግናለን።